መጀመሪያው is salamta. Let me just say. Salamta is Exavir Mesken. Exavir Mesken. Exavir Mesken is Yaderesen. Exavir Mesken is Yaderesen. You say, Besma Wewed Women Fes Kedus Ahadu Amlak Amen. በሰማያት ላይ ያለህ ተለይቶ ይመስገን ቅዱስ ስምህ መንግሥትህን የምንፈልጋት ከጥንቱ በልጅነት ትምታት ተሰጠን አቤቱ ፈቃድህን እንዲደረግ ይሁን በሰማይ ሞተህ ተነስተህ ከዳይን እንድንኖር ምስጋና ምግብ ሆኖን ዛሬም በሥጋ ሕይወት ሳለን ምግባችንን በየዕለታው ቀን ስጠን ይቅር በለን የበደልንህን ነገር ወንድማችን የበደልንህን ቢኖረን እንደ አቅማችን እኛም እንድንይቅር ከገሃነም ከክፉ ሁሉ መዓት አትጣለን አድነን እንጂ ከሞት ይህችን መንግሥት የምናገኛት ፍትህ ጌትነትን ገሃሊነትን ክብርን ናቸውና ያንተ ገንዘቦች ሁሉን ለዓለም ወለዓለም ዓለም አሜን። ዋው በጣም አስደሳች ነው ዶክተር። መጀመሪያው ጊዜ ነው ሁሌ ቤቴ ውስጥ ነው ደርደራለሁ እና ከሰው ፊት ለፊት ቤታችሁ ውስጥ ጊታር ለምትለማመዱ እሳቸው ቤታቸው ውስጥ ቁጭ ብለው በገና የአምላክ ዝማሬ ያሰማሉ፣ ይሞክራሉ። ሚስጥራት አለውም ሲሉ ነበር። በጣም ታሪክ አዋቂ ናቸው። አዲስ አበባ ዩኒቨርሲቲ አስተማሪም ነበሩ። እንግዲህ አሁንም በልማት ኮሚሽን ውስጥ ይሰራሉ ዶክተር። ልጃቸውን ድቁና ያስተምራሉ። ብዙ ጊዜ እንዲህ አይነት እንግዶች ሲመጡ ወደ ውስጣችን እንድናይ ነው የሚያደርጉን። የእኛ እናቶች አንዳንዶች፣ ሁሉም ማለት አይቻልም፣ ልጆቻቸው የአውሮፓ ስልጣኔ የፈረንጁ ወይ ደግሞ አሜሪካዊ እንግሊዘኛ ቢያወራ እንደ ፈረንጅ አክት ቢያደርግ ልጆቻችን ደስ ይለናቸው። እሳቸው ግን አይ
የእናንተ ነው ትክክል ብለው ነው የመጡት መሀላችንና ለዶክተር በእናንተ ስም ምስጋና ለማቅረብ እፈልጋለሁ። ዝማሬ መላእክት ያሰማልን ዶክተር። አሜን። በሌላ ፕሮግራም እንግዲህ እንዲሁ አገኘሁትና የልባችንን እናወራለን። አሁን ግን ለስንብት ለዚህ ወጣትና በየቤቱ ይሄን ፕሮግራም ለሚያይ የሆነ ነገር ይበሉልኝ እንደ ስንብት። ኢትዮጵያ በጣም ሀብታም ሀገር ናት በብዙ በኩል እና ኢትዮጵያ መጠበቅ ያስፈልጋል። የኢትዮጵያ ሀብት መጠበቅ ያስፈልጋል። አገሩ ዲቨሎፕ ያስፈልጋል። ኢትዮጵያ የአፍሪካ አክሊል ናት፣ የዓለም መቅደስ ናት እና እኛም ስለ ኢትዮጵያውያን በጣም ብዙ ማየት እንፈልጋለን። ኢትዮጵያ ሲነሳለች እኛም አፍሪካናዊ ጀሜካውያን በሙሉ እነሳለን ማለት። ስለዚህ እኛ አክሊል እናንተ ነው። በጣም እናመሰግናለን። አመሰግናለሁ ዶክተር፣ እግዚአብሔር ያክብርልን። እሺ በደንብ አመስግናችሁ ሸኙልኝ ዶክተር።